ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ትውልዱ ከቅድመ መደበኛ ትምህርት ቤት ጀምሮ በቀለም ዕውቀትና በመልካም ስነ ምግባር ታንጾ እንዲያድጉ መስራት እንደሚገባ ተገለጸም። በጊምቦ ወረዳ የውፋ ፊደለ ዮሐንስ አጸደ ሕጻናት ትምህርት ቤት በ2017 የትምህርት ዘመን ያስተማራቸውን ተማሪዎች ለመጀመሪያ ጊዜ አስመርቋል። ተጨማሪ አለን። ፕሮግራሙ ላይ ተገኝተው መልእክት ያስተላለፉት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ እንደገለጹት የትምህርት ተግባር ሰፊ የሆነ ማህበራዊ ክንውን በመሆኑ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ብለዋል። ከቅርብ ጊዜ ወዲህ ሰው አስተሳሰቡ ተለውጦ ያው መንግስትም የሚሰጠውን ትኩረት በመከተል በተለይ ታች ህፃናትን ቀርጾ ከመላክ አንፃር ታች ያለው መሰረት ከማስያዝ አንፃር እንደ ወረዳችን ያሉ ተቋማት የዚህ የዛሬው የኦርቶዶክስ እምነት ተቋም ነው። እንዲሁ በአጭር ጊዜ ውስጥ የጀመረ ጥሩ ተስፋ የሰጠን፣ ሁለተኛ የካቶሊክም እዚህ አለ። ይሄ ደግሞ በጣም ለሰሞኑም ሲያስመርቅም አይተናል። በጣም የተለየ ከመንግስት ፖሊሲውንና በተለይ ህፃናት ላይ ቅድመ መደበኛ ላይ መሰረት ለማስያዝ ያደረጉት ጥረት ከፍተኛ ነው። ያልተማረ ዜጋ ለሀገር መረከብና ሀገር ማስተዳደር ብቻ ወይም ማሻገር ብቻ ሳይሆን ለእምነቱም ጽኑ አይሆንም። በእምነቱም የጠንካራ የሆነ ትውልድ እንዲፈጠር፣ የሀገር ፍቅር ያለበት ትውልድ እንዲፈጠር ከታች ነው መጀመር ያለበትና ይሄንን ዛሬ የፊደለ ዮሐንስ ትምህርት ቤት እንዲሁ ያው በጀመረበት በአመቱ እንግዲህ ልጆቻችን በየቤታችን ምን ያክል ለውጥ እንዳለ እናውቃለን። ይሄንን ሁላችንም ምናልባት ወላጆች እዚህ የመጣነው ብቻ ሳይሆን ሌሎችም ቢሆን ይሄንን መደገፍና የተሻለ ዜጋ እንዲወጣ ማድረግ አለብን የሚል ነገር አለኝ። የወረዳው ትምህርት ጽሕፈት ቤት ተወካይ አቶ ሰለሞን ተሾመ በበኩላቸው ትምህርት ቤቱ ጥራቱን የጠበቀ ትምህርት ለተማሪዎች እየሰጠ መሆኑን አንስተው ይህ ተግባር ለቀጣይም ተጠናክሮ መቀጠል አለበት ብለዋል። የትምህርት ቤቱ ቦርድ ሰብሳቢ አቶ ክፍሌ ወልደ ገብርኤል የአፈጻጸም ሪፖርት ባቀረቡበት ወቅት ተማሪዎችን በስነ ምግባርና የተሻለ ውጤት እንዲያስመዘግቡ በትምህርት ቤቱ ሰፊ ስራዎች እንደተከናወኑ አስረድተዋል። በቀረበው ሪፖርት በተማሪ ወላጆችና በትምህርት አመራሮች ውይይት የተደረገ ሲሆን ለተነሱ ሀሳቦችና አስተያየቶች በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶበታል። የትምህርት ቤቱ ቦርድ ተወካይ አቶ ዘሪሁን ዘውዴ በሰጡት አስተያየት በትምህርት ቤቱ መስተካከል ያለባቸውን ነገሮች በመቅረፍ ለቀጣይ ትምህርት ዘመን ምቹ እንዲሆን ሁሉም የበኩሉን መወጣት አለበት ብለዋል። ከመስከረም 2018 ጀምሮ ቅድመ አንደኛ መደበኛ አንደኛ ክፍል እንጀምራለን ብለን አቅደናል። የኛ እቅድ አንደኛ ክፍል ብቻ ማስተማር አይደለም፣ እስከ 8ኛ እናደርሳለን፣ ከዛም እስከ 12ኛ እንቀጥላለን የሚል እቅድ ነው ያለን። ረጅም ራዕይ ያለን እኛ ይህንን ረጅም ራዕይ ለማሳካት ደግሞ ከአንድ እርምጃ መጀመር አለብን ብለን የጀመርን ስለሆነ አሁን ኬጂ 2 ያስመረቅናቸውን ልጆች መስከረም ላይ እዚህ ግቢ ነው የምናገኛቸው ማለት ነው። እዚህ ግቢ ስናገኝ መደበኛ አንደኛ ክፍል በልዩ ሁኔታ በልዩ ጥራት አስጠብቀን አመቱን ሙሉ እናስቀጥላለን ማለት ነው። በየአመቱ አንዳንድ ክፍል እየጨመርን መምህራንንም ለዛ የሚመቹ የሚበቁ መምህራንን በትምህርት አይነት እየቀጠልን ለማስቀጠል ነው የምንፈልገው። ከዛ ባሻገር አሁን በቀጣይ የማህበረሰብ አንድነት ያስፈልገናል፣ የመንግስት ድጋፍ ያስፈልገናል፣ የተማሪ ወላጆች ድጋፍ ያስፈልገናል፣ የሚመለከታቸው ድጋፍ ያስፈልገናል። ወላጅ ልጁ ላይ ኢንቨስት እንዲያደርግ የልጆቹን ለውጥ እያየ ይሄንን ነገር ከኛ ጋራ ሆኖ ያሰብነውን ነገር ከፍ አድርገን እንድናይ ፍሬያቸውን እንድናይ በፍሬያቸው ደግሞ እንድንኮራ የወላጅም የሁሉም ሰው ትብብር ያስፈልጋል። ያነጋገርናቸው የተማሪ ወላጆች በሰጡት አስተያየት ትምህርት ቤቱ የሚሰጣቸው ትምህርት ለልጆቻቸው ጥሩ መሰረት በመሆኑ ተጠናክሮ መቀጠል እንዳለበት ተናግረዋል። በተለያዩ ስብሰባዎች ክትትልም እናደርጋለን እየመጣን ቤትም ሲሄዱ ደግሞ የሚያሳዩት ነገር ይገርማል። ዛሬ የተማሩትን ወዲያው መጥተው ይሄን ተምረናል፣ ይሄንን
አሳዩን ይሄን ነው ያስተማሩን በስርዓት አንፃር ደግሞ እውነት ለመናገር ከሰላምታ ጀምሮ ማለት ነው ሰላምታ ሰጣጣቸው ራሱ ዝቅ ብለው በስርዓት በቃ ሰላም ይሉናል መጥፎ ነገር እንዳያደርጉ እንደሚማሩ ስርዓት ይዘው እንዲማሩ ያን ስርዓት ይዘው እየተማሩ ያሉትን ነገር ደግሞ ቀጥታ አምጥተው እኛ ጋር እየተገበሩ መሆናቸው እውነት እጅግ ደስ የሚያሰኝ ነው እውነት ለመናገር እጅግ በጣም ደስ ይላል ያው ብዙ እኛ ደክመን ተምረን ባሳለፍነው ዘመናት ላይ ሩቅ ቦታ ላይ ልጆች ሄደው ተንከራተው እኛም ተንከራተን ስንማር ነበር አሁን ደጅ ላይ የ10 ደቂቃ 15 ደቂቃ ርቀት ላይ ሆነው ልጆች እንደዚህ አይነት እድል ሲያገኙ እጅግ በጣም ያስደስታል ልጆች በስነ ምግባር እንዲያድጉ ወላጆችን አክብሮ ለሀገር የሚጠቅሙ መሆናቸውን በእርግጠኝነት እንደዚህ አይነት ተቋም ላይ ከተማሩ የተቻሉ ይሆናሉ ብለን ስለምናምን እጅግ በጣም ደስ ይላል ይሄ ትምህርት በመከፈቱ በመጨረሻም የተሻለ ውጤት ላስመዘገቡ ተማሪዎች የሽልማት መርሃ ግብር ተከናውኗል የኔታ ቁጭ ብለው ነቃ ሲነቁም በዱላ ያገኙትን ደቃ አሁ በሉ አሁንም አሁነው ደግመን ደጋግመን አሁነው አሁ አቦጊዳ መልእክቴ ዮሐንስ ወንጌልን ነባዳዊትን መወደስ የኔታ ጋምን አሁ ብቻ ሕክምናቸው ለጉር ነው ለብቻ በገዋታ ወረዳ የቆንዳ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት በመሆኑ መደሰታቸውን አስተያየታቸውን የሰጡ የአካባቢው ነዋሪዎች ገለጹ። ሆስፒታሉ ለህብረተሰቡ ተገቢውን የጤና አገልግሎት መስጠት እንዲችል ግብዓት ማሟላት ላይ የሚመለከተው ሁሉ የተለመደውን ትብብር እንዲያደርግም ተጠይቋል። ብሩክታይት ብርሃኑ ተጨማሪ አላት። የጤና አገልግሎት ለሁሉም ዜጎች አስፈላጊ በመሆኑ የቆንዳ ሆስፒታል አገልግሎት ከወረዳ ህዝብ በተጨማሪ ያጎራባች ወረዳን የህብረተሰብ ክፍሎችን ተጠቃሚ የሚያደርግ መሆኑ ተገልጿል። የአካባቢው ነዋሪዎች እንደገለጹት ከዚህ ቀደም በአቅራቢያ ሆስፒታል ባለመኖሩ የብዙ ዜጎች ህይወት ማለፉን ገልጾ አሁን በሆስፒታሉ መመረቅ መደሰታቸውን ተናግረዋል። ሆስፒታል ከተጀመረ ብዙ አመታትን አስቆጥሯል። በመሃሉ ሳይሰራ በመቅረቱ በጣም አዝነን ነበረ። በጣም አዝነን ህብረተሰቡ ቅሬታ ውስጥ ከገባ በኋላ ይሄ ብልጽግና መንግስት ከገባ በኋላ ኮንትራክተሮችን አስገብቶ በአስቸኳይ አሁን አሰርቶ ለዚህ ለአገልግሎት እንዲበቃ በማድረጉ እጅግ በጣም ደስተኛ ሆነናል። ይሁን እንጂ ሆስፒታሉ መመረቁ ብቻ አሁንም ችግራችን ይቀርፋል ብለን አናምንም። ውስጡ የተሟላ ዕቃ ምንም የለም። ብዙ ዕቃዎችን የሚፈልግ ሆስፒታል ነው። ሆስፒታሉ በጣም ከየትኛውም ሆስፒታል የተሻለ ሆስፒታል እንደተገነባ እናምናለን። ነገር ግን ሆስፒታሉን የሚመጥን ዕቃ አልገባም። ሆስፒታሉ የሚመጥን ባለሙያ አልተቀጠረም። ይሄ ባልተቀጠረበት ቦታ ሆስፒታሉ ብቻውን መመረቁ ብዙም አያስደስትም። ይሁን እንጂ ሆስፒታሉን የገነባ መንግስት ያሟላል የሚል እምነቱ ስላለን በደስታ ተቀብለናል። ህብረተሰቡ በከፍተኛ ደስታ ላይ ነው ያለው። በመጀመሪያ የገዋታ እናቶች፣ የጌሻ እናቶች፣ የሳይለም እናቶች፣ አጎራባች ክልል የኦሮሚያ ክልል እናቶች በመጀመሪያ እንኳን ደስ አላችሁ እንኳን ደስ አለን የሚል ነገር አለኝ። ሲቀጥል እናቶች ብቻ ሳይሆን ህፃናትም ወጣቶች መላ ህብረተሰብ በመጀመሪያ በዚህ በገዋታ ወረዳ ሆስፒታል በዛሬው ዕለት በመመረቁ እንኳን ደስ አለን ብያለሁኝ። ሲቀጥል ከዚህ ሆስፒታል ጋር ተያይዘው መንግስታችን እንግዲህ ብልጽግና ፓርቲ ያሳካቸው ነገሮች የደረጃ ችግሮች የእናቶች ሞት ቀላል አይደለም። እንደዚህ እንደ 3 ወረዳዎች ማለት ነው እና ስትሞት ነበረ የሚሄዱት በገብረ ጻድቅ ሻህ ሆስፒታል ነበር ሲሄዱ የነበረው። ህፃናት ይሞቱ ነበረ፣ እናት ይሞቱ ነበረ። በዛሬ ላይ ግን በጣም ደስ ብሎናል። ሁላችንም እንኳን ደስ አለን የሚል ነገር ነው ያለኝ። ከዚህ ቀደም በወሊድ ወቅት የሚከሰተውን የእናቶችና ህፃናት ሞት ከመቀነስ አኳያ ትልቅ ድርሻ እንዳለው ገልጸዋል። ሆስፒታሉ ሩቅ ቦታ በመሆኑ ቢታከም ኖሮ ይድን የነበረ ሰው ብዙ ሰው ሞቷል። አቅም የሌለ ሰው እዚህ ነው የሚታከመው። አቅም የሌለ ሰው ይሄ ወረዳ ብቻ አይደለም ሆስፒታሉ የሚጠቀመው። አጎራባች ክልል ማለትም ከኦሮሚያ ገዳ ከጌራ ወረዳ ከሲግሞም ይመጣል ብለን እናምናለን። ሲግሞ ማለት እኛ ድንበር ነው። እዚህ አካባቢ ከሲግሞም ይመጣል፣ ከጌራ ወረዳ ይመጣል፣ ከጌሻ ወረዳ ይመጣል። ወደ ጅማ ሄዶ መታከም የማይችለው ሰው እዚሁ በቅርበት ታክሞ እንደምድን ማንም የሚያውቀው ጉዳይ ነው። በዚህ የተነሳ ህብረተሰቡ ደስታው ምንም ወሰን የሌለው ነው። ማገኘት እንግዲህ ያለችን በከፋ ዞን የገብረ ጻድቅ ሻህ ሆስፒታል ቦንጋ ላይ ነው እናቶች ሲሄዱ የነበሩ። በእርግጥ መሰረተ ልማቶች ብዙ መሰረተ ልማቶች ችግሮች ቢኖሩም ዛሬ ላይ ግን የሆስፒታሉ እዚህ ላይ ቆንዳ ላይ በሆስፒታላችን በመመረቁ በጣም ነው ደስ ያለኝ እንደግሌ ማለት ነው።
ችግሮቹ ምንድነው? አንደኛ የመሰረተ ልማት የመንገድ ችግር ነበረን። አሁንም መንግስታችን ይፈታል የሚል ግምት ነው ያለኝና እናት እዛ ላይ ሄዳ ደሟ ረጅም መንገድ ነው ከዚህ ወደ 74 ኪሎ ሜትር ነው ሄዳ መንገድ ላይ ደም ፈሶ ስትሞት ነበረ። ህፃን ታፍኖ ይሞት ነበረ። ይሄን ችግር ይቀርፋል የሚል ነገር ነው ያለኝ። በቴክኖሎጂ አጠቃቀም ብቁ ዜጋን ለመፍጠር የተጀመረውን የኢትዮ ኮደር ስልጠና አጠናክሮ መቀጠል እንደሚገባ የከፋ ዞን አስተዳደር ገለጸም። የተገባደደው በጀት ዓመት የኢትዮ ኮደር ስልጠና አፈጻጸም በዞኑ ስትሪንግ ኮሚቴ ተገምግሟል። ከዞኑ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ ተከታትለን እንመለስ። በኢትዮ ኮደር ስልጠና መስክ የተጀመሩ ጅምር ስራዎች በልዩ ትኩረት ተጠናክሮ ይቀጥላል ሲሉ የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ተናግረዋል። ምክትል አስተዳዳሪው አክለው ወቅቱ የቴክኖሎጂ ክህሎትና እውቀት የሚፈልግ በመሆኑ በዓለም አቀፍም ሆነ በሀገር ደረጃ የቴክኖሎጂ እውቀት ያለውን ትውልድ በማፍራት ተወዳዳሪ ለመሆን የኢትዮ ኮደርስ ኦንላይን ስልጠና ዜጎች እንዲወስዱ ማድረግ አስፈላጊ ነው ብለዋል። የኢትዮ ኮደርስ ስልጠና እንደ ሀገር ትኩረት የተሰጠው የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ በመሆኑ አመራሩ ከራሱ ጀምሮ ልዩ ትኩረት ሰጥቶ በንቅናቄ መምራት እንዳለበትም አቶ ደመላሽ ተናግረዋል። ወደ ለውጥ መግባትና በለውጡ ተጠቃሚ መሆን ተግዳሮቶችን ተሻግሮ ነው ያሉት አቶ ደመላሽ ዘርፉን ከሚመሩት ተቋማት ጀምሮ በየደረጃው የሚገኙ አካላት የኢትዮ ኮደር ስልጠናን የርብርብ ማዕከል ማድረግ ይጠበቅባቸዋል ሲሉ አጽንኦት ሰጥተዋል። አፈጻጸሙ በየጊዜው እንደሚገመገምና ግብረ መልስ እየተሰጠ ተግባሩ እንደሚመራ አቅጣጫ ተቀምጧል። የከፋ ዞን ኢንዱስትሪና ኢኖቬሽን መምሪያ ኃላፊ አቶ ተፈሪ ታደሰ በበኩላቸው እንደ ሀገር በቴክኖሎጂ የተካነ ትውልድ በመፍጠር ሁለንተናዊ እድገት ለማስመዝገብና ተወዳዳሪ ለመሆን ኢትዮ ኮደር ስልጠና መውሰድ አማራጭ የሌለው ጉዳይ መሆኑን ተናግረዋል። አቶ ተፈሪ ታደሰ አክለው በዘርፉ የሚስተዋሉ ማነቆችን በመፍታት በቀጣይ የማይቋረጥ ተከታታይ ንቅናቄ በመፍጠር ተግባሩን የማሳካት ስራ በትኩረት ይሰራል ብለዋል። በመድረኩም ላይ የከፋ ዞን ኢንዱስትሪና ኢኖቬሽን መምሪያ የዘርፉ ባለሙያ የስራ አፈጻጸም ሪፖርት አቅርቦ ውይይት የተደረገ ሲሆን በዞን ደረጃ በ2017 ዓመተ ምህረት ከ12823 በላይ ሰልጣኞች ስልጠና ይወስዳሉ ተብሎ እቅድ መያዙን በሪፖርቱ ቀርቧል። ከነዚህ መካከል እስካሁን ባለው እንደ ዞን 2221 ሰልጣኞች ብቻ የኢትዮ ኮደርስ ኦንላይን ስልጠና እየወሰዱ እንዳሉ ተብራርቷል። የመምሪያ ኃላፊዎችና የስትሪንግ ኮሚቴ አባላት በስራቸው የሚገኙት ተቋማት ሰራተኞች የስልጠና አፈጻጸም ሪፖርትና በስልጠና ሂደት ያጋጠሙ ችግሮችን አቅርበዋል። በዚህ ወቅት የኮሚቴ አባላት ልዩ ትኩረት በመስጠት በዘርፉ የተጀመሩ ጅምር ስራዎችን ከላይ እስከታች አጠናክሮ ማስቀጠል አስፈላጊ ነው የሚል አስተያየት ሰጥተዋል። ሆኖም ግን ስልጠናውን ትኩረት ሰጥቶ ከመከታተልና ተወዳዳሪ ከመሆን አኳያ ሰፊ የግንዛቤ ችግሮች እንደሚስተዋሉ ገልጸው ቀጣይነት ያለው የንቅናቄ ስራ የሚፈልግ መሆኑን በአጽንኦት ተነስቷል። መረጃ ለመያዝ የዳታ ሰርቨር ያለመኖር፣ የኢንተርኔትና የመብራት አገልግሎት መቆራረጥ፣ የተጠናከረ የመረጃ አያያዝ ስርዓት ያለመኖር እንዲሁም በየደረጃው የሚገኙ አመራሮችና የዘርፉ ባለሙያዎች ለዘርፉ ተገቢ ትኩረት ያለመስጠት የሚሉት እንደ ተግዳሮት ተነስተዋል። የበጎ ፈቃድ አገልግሎት ማህበራዊ መስተጋብሮቻችንን የሚያሳድጉ ሰው ተኮር እሴቶቻችን በመሆናቸው አጠናክሮ ማስቀጠል አለብን ሲሉ የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ ተናገሩ። በከፋ ዞን አውራዳ ከተማ የክረምት ወራት በጎ ፈቃድ አገልግሎት ለአንዲት አቅመ ደካማ እናት የቤት ግንባታ በቡባ ቀጠና ተጀምሯል። የበጎ ፈቃድ አገልግሎት ማህበራዊ መስተጋብሮቻችንን የሚያሳድጉ ሰው ተኮር እሴቶቻችን በመሆናቸው በያዝነው ክረምት የተጀመሩት የበጎ ፈቃድ አገልግሎት ስራችንን አጠናክረን ማስቀጠል አለብን ሲሉ አቶ ታረቀኝ ኃይሌ ተናግረዋል። አክለውም በጎ ፈቃደኝነት ለማህበረሰብ ሁለንተናዊ ለውጥ ፋይዳው የጎላ በመሆኑ ህዝባችንን ከአስከፊ ችግር ከጉስቁልና ኑሮ በመጠበቅ ጤናማ ማህበራዊ መስተጋብር እንዲኖር ትኩረት አድርጎ መስራት እንደሚገባም ተናግረዋል። በዚህም ለችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ከአስከፊ ኑሮ የመጠበቅ ማህበራዊ ጥበቃ ስርዓት በመተግበር ብልጽግናን ለማረጋገጥ በልዩ ትኩረት እየተሰራ ይገኛል ብለዋል። የከተማ አስተዳደር ማህበራዊ ክላስተር አስተባባሪ አቶ ፍሬው አደመ በበኩላቸው በበጎነት እሴቶች የአብሮነት ትስስራችንን በማጎልበት አንድነታችንን ይበልጥ ማጠናከር ያስፈልጋል ብለዋል። በበጎ ፈቃድ አገልግሎት ማስጀመሪያ ፕሮግራም ላይ የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ መለሰ፣ የከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ ወይዘሮ መርዲያ ጀማል፣ የከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ስዩም ኃይሌን ጨምሮ ሌሎች የከተማ አስተዳደር አመራሮች ተገኝተዋል ሲል የዘገበው የከተማ አስተዳደሩ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዘገባዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።